በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የፈጣሪ እናቱ እመቤቴ ቅድስት ድንግል ማርያም ሆይ እባክሽ በምጓዥበት ትጓዥ ዘንድ ማድርበትም ማደሪያ በዚያ ይሆን ዘንድ በምውልበትም ትውይ ዘንድ የምናገርበትም ጊዜ አንደበት ትሆኚኝ ዘንድ በተሰማራሁበትም አብረሽ ትቆሚ ዘንድ ጎዳናዬን ሁሉ ታቃኝልኝ ዘንድ እማጸንሻለሁ። በክፉ የሚመለከተኝን የጠላቴን ክፉ ሐሳብ ወደ በጎ ሕሊና መልሽልኝ። ክፉ እንዳይናገረኝም አንቺ አስቀድመሽ አንደበቱን እሰሪ። ከፊቴ ቆመሽ በአንደበቱ በጎ በጎ ቃልን አኑሪ። ሐዘኔን፣ ትካዜን፣ ብቸኝነቴን ሁሉ ተመልክተሽ ጥበቃሽ አይለኝ። እመቤቴ ቅድስት ድንግል ማርያም ሆይ ልዩ ልዩ መከራና ፈተና በእኔ ላይ ለማድረስ የተዘጋጀውን ጎደሎ ቀን ከኔ አርቂልኝ። ከንዋ መሐከይት በቆምኩበት ቦታ ቆመሽ አንቂኝ። ቅባ መንፈስ ቅዱስን ቀቢኝ። በመለኮት ጨውነት ነገሬን አጣፍጠሽ በሁሉ ዘንድ መወደድን አትርፊልኝ። ድንግል ሆይ የሚጻረረኝን የሚቃወመኝ የጠላት ዲያብሎስን ክንፍና ኃይልን ስበሪ። ድንግል ሆይ የኔ መመኪያ ጠባቂ ነሽና ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት ድልድይ ነሽና ካሰቃቂ ሞት አድኝኝ። ድንግል ሆይ ታምራታዊ ኃይልን ማድረግ ይቻልሻልና ያጠፉኝ የሚያሰሩትን ጠላቶቼን አስታግሽልኝ፣ አስወግጅልኝ። ያጠቃኝ ከሚሸምቅ ጠላት ታድኝኝ ዘንድ ፈጥነሽ ድረሽልኝ። እመቤቴ ድንግል ማርያም ሆይ እኔ አገልጋይሽ እንዳልሰናክል ደግፊኝ። የልጅሽ ጠለ ምሕረትም በላይ ላይ ይፍሰስ። በሰማያዊ የልጅሽ መድኃኔዓለም ኢየሱስ ክርስቶስ መጽሐፈ ሕይወት ስሜን እንድትጽፊልኝም እማጸንሻለሁ። እመቤቴ ድንግል ማርያም ሆይ በቅድስናሽ በንጽህናሽ ነፍሴንና ሰውነቴን ቀድሻት። በኃይል ከሚጋፉኝ ተንኮለኞች ጠላቶቼና ከድንገተኛ ሞት ሰውሪኝ። እመቤቴ ድንግል ማርያም ሆይ ሥጋዬን እንደ ሰም ከሚያቀልጠው ከእሳታዊ ፈቃደ ሥጋ አድኝኝ። ልቦናዬን የሚያማታውን የዘመኑ ማዕበል ሞገድ በአማላጅነትሽ ጸጥ አድርጊልኝ። እመቤቴ ድንግል ማርያም ሆይ በደም ከሰከረ ከአመፀኛ ሰው ምላስና ስራ ሁሉ ሰውሪኝ። ድንግል ማርያም ሆይ ከሚመጣብኝ ከሚሰነዘርብኝ ክፉ ነገር ሁሉ በቅዱስ ሚካኤልና በቅዱስ ገብርኤል ክንፍ ከልለሽ ሰውሪኝ። ከማንኛውም ሰብአዊ ፍጡር ሁሉ ጋራ ፍቅርንና አንድነትን ስጭኝ። ዕድሜ ለንስሐ ዘመን ለፍስሐ አድይኝ። ከዋልኩበት በሰላም በሰናይ ወደ ቤት የመልሽኝ። በዚህ ዓለም የሚጣላኝ የሚቃወመኝ ከኔ ጋራ በሰላም በስምምነት ይኖር ዘንድ ልቦናን ስጭልኝ። ልጅሽ መድኃኔዓለም ክርስቶስ ሳላውቅ በስተት ሳውቅ በድፍረት የሰራሁትን ኃጢአቴን ይቅር እንዲለኝ ለምኝልኝ። እመቤቴ ድንግል ማርያም ሆይ ክብርሽን ገናንነትሽን ከቶ መናገር የሚቻለው ማን ነው? እግዚአብሔር መርጦሻልና። ድንግል ማርያም ሆይ መላእክት ያገኑሻል፣ ኪሩቤልና ሱራፌልም ያመሰግኑሻል። የፈጣሪ ሰማይ ወምድር የመለኮት ማደሪያ ሆነሻልና ምስጋና ይገባሻል። እመቤቴ ድንግል ማርያም ሆይ ከፍጥረታት ሁሉ እጅግ የከበርሽ የተመሰገንሽ ነሽ። በሰማይም በምድርም ምትሃተ ፈጣሪ መልዕልተ ፍጡራን ነሽና እናከብርሻለን፣ እናገንሻለን። ድንግል ማርያም ሆይ በመዓልትና በሌሊት አንቺን የማላስብበት ጊዜ የለምና በዓይነ ሕሊናዬም የማላይሽ ጊዜ የለምና የተመሰገነውን የክብርሽን ነገር መናገር የሚቻለው ምን አንደበት ነው? የጽርሐ አርያም ብርሃን ሆይ ስለ ቅድስናሽ መስማት የሚቻለው ምን ጆሮ ነው? እመቤቴ ድንግል ማርያም ሆይ የዓለም ሁሉ ሕዝብ ለክብርሽና ለገናንነትሽ እንደምን ባለው ምስጋና ለማመስገን
ይችለዋል። ምስጋናሽ ገናንነትሽ በሰው አንደበት ተነግሮ አያልቅምና ይልቁንም ከምስጋናሽ በረከትን እሳተፍ ዘንድ እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ጸጋንና ክብርን የተመላሽ ድንግል ሆይ ደስ ይበልሽ እያልን እናመሰግንሻለን። እመቤቴ ወላዲት አምላክ ሆይ ስሉስ ቅዱስ ከፍጥረታት ሁሉ መርጠው ያከበሩሽ በሰውና በመላእክት ዘንድም የተወደድሽ ክብርሽ ገናንነትሽም ታላቅ ነው። ድንግል ሆይ በሕይወቴ ውስጥ ሁሉ በተንኮልና በምቀኝነት የሚያስሩብኝን ጠላቶቼን ልብ ስጭልኝ። ወላዲት አምላክ ማርያም ሆይ ጠዋት ስነሳ እግዚአብሔርንና አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈሰ ሕሊና አሳድሪብኝ። ስራንና ወገንን ወዳድ አድርጊኝ። የምሰራውን ሁሉ ባርኪልኝ። ከመታረዝ ከመራቆት የሰው እጅ ከማየት ሰውሪኝ። ከችግር ከመከራ ሁሉ አውጪኝ። እመቤቴ ድንግል ማርያም ሆይ ለጸሎት እጄን ወደ አንቺ በዘረጋሁ ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ መድኃኔ ዓለም ክርስቶስ ዘርጊልኝ። ጭንቄንና መከራዬን አስወግደሽ አረጋጊኝ። የምመካበት ምን ግብረ ትሩፋት የለኝምና እመቤቴ ድንግል ማርያም ሆይ በከበረው ቃል ኪዳንሽ እኔን ኃጢአተኛውን ከመከራ ሥጋ ከመከራ ነፍስ ሰውሪኝ። ከልጅሽ ከወዳድሽ መድኃኔ ዓለም ኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልኝ ለዘላለሙ አሜን።